ትዝታ እንግዲህ እንደፎከረችው አደረገች ማለት ነው። ለጽናት ማን ነው በስልኳ ብር የሚያስገባላት ለአባቷ መታከሚያ? እንደምንም ፈልጌ ያንን ሰውዬ ሲጥ ካደረኩኝ በኋላ ለጽናት ብር የሚያስገባውን ሰው ካወቅኩኝና ከገደልኩኝ በኋላ ጽናትን መዳፊ ውስጥ አስገባታለሁ። ከዛ ስፈልግ ጨብጣታለሁ፣ ስፈልግ ለቃታለሁ እያለች እንግዲህ ስትፎክር ነበረ። እንደፎከረችውም እንግዲህ የፍቅሬ እግር ጠብቃ የት እንደሚሄድ ምን እንደሚያደርግ ተከታትላ እሱ የገባበት ቤት ፍቅሬ ሲወጣ ጠብቃ ገባችና እንግዲህ የጽናትን እናት እንዴት ሊሆን ቻለ? እንዴት በህይወት ልትኖር ይቻልሽ? ለምንድን ነው የተረፍሽው? ስትላት አንቺን ልገልሽ፣ አንቺን በቃ ንብረቶቼን በደሎቼን ላስመልስ ምናምን አለቻት። እኔ ደግሞ የሆነ መሳሪያ ወይንም ቢላ ነገር ይዛ እንደው ትጠብቃታለች ብዬ ሳትዘጋጅባት ነው የመጣችው እንጂ እንደው አናቷን ብላ እዛ ጋር በፈረቀሰቻት ኖሮ ነበር። ግን ደግሞ እሷ ፓራላይዝ ናት፣ አትንቀሳቀስም። ከሶፋ ላይ እንግዲህ መሬት ላይ ወረወረቻት። ከዛም ከተናዘዘች በኋላ በትራስ እንግዲህ በአሰቃቂ ሁኔታ የእውነት አፍና ገደለቻት። ላትመለስ ሸኘቻት። ግን መሞት የለባትም ብዬ አስባለሁ። የጽናት እናት መሞት የለባትም የምር በቃ ማለት ለአንዴ እንኳን ሄጄ ልየው በቃ የመጣው ይምጣ እባክሽን፣ ትዝታ ካየችሽ ችግር ይፈጠራል። ስለዚህ ልትገልሽም ስለምትችል መታየትማ የለብሽም። በቃ የፈለገችውን ታምጣ፣ ሄጄ ባሌን ማየት አለብኝ እያለች እንዳለች እንግዲህ እየተረገመች ሰው ያለፋበትን ንብረት እንደው የራሱ ለማድረግ እንደዚህ። በዛ ላይ እንግዲህ አስቡት አሁን ፍቅሬ የትዝታ የጽናት አጎት መሆኑን አወቀች። በዛ ላይ እንግዲህ ከዚህ ከፍቅሬ ልጅ አላት፣ እህቱን ገደለቻት። በጣም ነው የምታሳዝነው ሴትዮዋ ማለት ነው። እንግዲህ ጽናትዬም በጣም ግራ ተጋብታለች። ለምንድን ነው የምትከታተለኝ? ምንድን ነው ቆይ ከኛ የምትፈልጉት? ኧረ እኔ ከአንቺ ምንም አልፈልግም፣ ልረዳሽ ፈልጌ ነው። ምን ሆነሻል ምናምን እያለ እንግዲህ አልፈልግም እኔ እናንተን እርዳታ፣ ግን ከኔ የምትፈልጉትን ነገር ንገሩኝ፣ በቃ ተውኝ ተውኝ እያለች እንግዲህ ጽናት ፍቅሬ ላይ ስትጮህበት ነበረ። ባቢም እንግዲህ አልፈርምም ወረቀቱ ላይ የፈለገ ይምጣ፣ ይሄ ንብረት ለእነ ጽናት መመለስ አለበት ሲል እነ ጽናት ምን አግብቷቸው የራሴ ነው የለፋውበት ንብረቴ ነው ብላ እንግዲህ ስትወረገረግ ነበረ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። እንግዲህ በእንጀራ እናቷ የምትሰቃየዋ ጽናት የእውነት በጣም ነው የምታሳዝነው ማለት ነው። እኛ ድል ለጽናት እያለን ግን እናቷንም ዛ እንደገና ላትመለስ ገደለቻት ማለት ነው። የተረገመች ሴት ለንብረት ብላ እንግዲህ አንቺ በህይወት መቆየት የለብሽም፣ በህይወት ከቆየሽ ነገሮች ይበላሻሻሉ። ስለዚህ ልጨርስሽ ነው የመጣሁት። አንቺ ከሀጂ አንቺ ምን ስትላት እንግዲህ ከዛ መንቀሳቀስ አልቻለችም። እሷ ያው በትራስ እንዳያችሁት አፍና ገደለቻት ማለት ነው። ግን መሞት የለባትም፣ የእውነት መሞት የለባትም የጽናት እናት። የዚችን ጉድማ ሳታይ ትዝታ ግን በቅርቡ ትዋረጃለች ብዬ አስባለሁ። የእውነት ባቢ ራሱ አይለቅሽም ብዬ አስባለሁ። ሰውየው ደግሞ የባቢ አባት ደግሞ ግዴታ መፈረም አለበት። ወረቀቱ ላይ ካልተፈረመ ፍርሚያው ባዶ ነው የሚሆነው። ስለዚህ እንደራደራለን በፍርሚያው። ምን ማለት ነው? እሷ እንደዚህ ቀላል ሰው አይደለችም ሲጀመር። መጀመሪያ ገንዘቡን አስገቢ፣ እኔ ገንዘቡ ያስፈልገኛል፣ ገንዘቡን ካስገባሽ በኋላ እንፈርማለን፣ እሱን ለእኔ ታዩ ምናምን ስላት ገንዘቡ ችግር የለም መጀመሪያ ፈርሙ። አየችው፣ ብልጥ እኮ ናት። ሰውየው ደግሞ ያው አይሆንም ገንዘቡ ያስፈልገኛል አለ። ባቢ ደግሞ የምታመጡት እናንተ ሁለቱ ሴራችሁን አሲሩ፣ እኔም ደግሞ አልፈርምም። ግዴታ ልጁን መፈረም ያለበት ገብቷቸዋል አይደለ? በቃ አንገቴ ይቆረጥ እንጂ አልፈርምም። ይሄ ንብረት የነጽናት ነው፣ ለነጽናት ይመለሳል ብሏል። አንተች ልጅ ምን አቅምሳቅ ነው? ምንድን ያደረግ ታፈቅራታለህ እንደ ስላት ለእኔ ምንም፣ እኔ ለእውነቱ ነው የምቆመው። ምንም አደርጋልኝ አይደለም፣ ፍቅርም አይደለም፣ ግን ለእውነቱ እጋፈጣለሁ ብሏል እንግዲህ ባቢ። እሷም ደግሞ እንትን ሲላት ሲከፋት ምንም ሲላት ባቢን እየጠራሽ ነው የምታማክረውና እንግዲህ ጽናት የእውነት በጣም ታሳዝናለች። እናቷ በህይወት እንኳን እያለች ሳታያት እሷ እንደሞተች ነው የምታውቀው። ግን ፍቅሬም እንደምንም ብሎ እናቷ ጋር ቢያገናኛት ኖሮ ወይ አትሞትም ነበረ። ጽናት የሆነ መላ አታጣም ነበር እውነት ለመናገር። ግን መሞት የለባትም አሁንም ብዬ አስባለሁ። የእውነት እቺ የተረገመች ናት መሞት ያለባት። የተረገመች ርህራሄ ያሌላት አይኗ ራሱ ሲያስፈራ
እኔ ግን በእውነተኛው ዓለም ራሱ እንደዚህ አይለኛ ነው የሚመስሉኝ። የምሬን እምላችሁ እንደዚህ አይነት ሰዎች እና እንግዲህ ባቢ አልፈርምም ብሏል። የፈለገ ነገር ይምጣ አልፈርምም ብሏል። ያው ባቢ ካልፈረመ አሁንም አይሆንም። እኔ ታላቅ ነኝ እኮ አንተ አክብረኝ እንጂ እንዴት ነው የሚያደርግ? ስነ ስርዓት ያዝ፣ ውጭልኝ ከዚህ ቤት አለ። እንደው ባጠናገረልኝ። የወንድ ትንሽ እኮ የለውም በነገራችን ላይ የእውነት እንደው ጉሮሯን ይዞ ነበር እዛ መንጥቆ መጣል። ያ የተሸከመችውን ቦርሳ ምን እንዳለ ውስጡ መቀበል ነበረ። እንግዲህ ፍቅሬም ቤት ሄዶ ፋይል ሊፈልግ እሷ እህቱን ገላ ከሄደች በኋላ ወደ ቤት ስትመለስ ፍቅሬ እንግዲህ መኝታ ቤት በር ላይ ቆሞ ደረሰችበት። ከወራ ወይ ያለች ከዛ ደነገጠ። እንዴ ምን ሆነሽ ነው ምናምን ስትል አንተ ራስህ ምን ትሰራለህ? ምን ሆነህ ነው እዚህ ምናምን? እኔማ ምን እሰራለሁ ምንም። ከዛ እውነት ለመናገር ፋይሉን እውነቱን ንገረኝ ካልሽኝ ፋይሉን እየፈለግኩ። የምን ፋይል አለችው? ፋይሉን በቃ አንቺ ከእስር ቤት ከወጣሽ በኋላ ምንም ልክ አይደለሽም፣ ተቀያይረሻል፣ ሀሳብሽን የጋራ ያደርገሻል። ስለዚህ ምንም ላምንሽ አልቻልኩም። እኔ ደግሞ ይሄ ነገር ቶሎ አድርጎ እንድንጋባ ፈልጋለሁ። እሷ እኮ አሁን ሁሉንም ነገር አውቃለች፣ ፍቅሬ ለማን እያገዘ እንዳለ ማለት ነው። ስለዚህ አይደል የኔ ፍቅር እንጋባለን፣ ሁሉም ነገር እያለቀ ነው አለችው ማለት ሲሸውደው። ከዛም ይሄ ወረቀት የማን ምንድን ነው ስትለው ምን ወረቀቱ? ዝም ብሎ ነው። የምን ወረቀት ምንድን ነው አላት። ከዛ የቺ የጽናት እናት ምን ነበር ያለቻት ስማ፣ እሷ ማናት አለችው። ደግሞ እሷ ማነች? አላቃትም፣ ደውልላት አለችው። አልደውልም፣ ደውልላት፣ አልደውልም እየተባባሉ እንግዲህ ጥሏት ሄደ ጽናትን። እሷ እየሳቀች ነበረ፣ ምክንያቱም ገላት ስለመጣች ማለት ነው። እንግዲህ ፍቅሬ መኪና ውስጥ ገብቶ ቢደውል እህቷ አታነሳም፣ ቢደውል እህቷ አታነሳም። እንግዲህ ወደ ቤት ሲመለስ በሚያሳዝን ሁኔታ ዝርር ብላ አገኛት። አለቀሰ። መሞት የለብሽም እያለ እንግዲህ ምክንያቱም መሞት የለባትም የጽናት እናት ማለት ነው። እንደምንም ብላ መዳን አለባት። የምሬ ነው የምላችሁ። እና እሷ ከሞተች ፊልሙ ራሱ ያስጠላል። ግዴታ የትዝታን መጨረሻ ማየት አለባት። የእውነት ትዝታ በተራዋ ጎዳና ላይ ወጥታ እንደው ብቻ አላውቅም እንደዚህ እንደ አቅራራች እና ወይኔ እንደ ፎከረችው ማድረጓ ነው ያሳዘነኝ። የእውነት ነው የምላችሁ። እና በቀደም እየፎከረች ነበር እና ለትዝታ ማነው ለጽናት ብር የሚያስገባላትን ሰው ማወቅ አለብኝ። ከዛ ያንን ብር የሚልክላትን ሰው ሲጥ አድርጌ ገድዬ ከዛ በኋላ ጽናትን መዳፊ ውስጥ አስገባታለሁ፣ ስፈልግ ይዛታለሁ፣ ስፈልግ እለቃታለሁ፣ እንደፈለግኩ አሽከረክራታለሁ አለች ማለት ነው። ጽናትን እንግዲህ አሁን ትጫወትባታለች ብዬ አስባለሁ። ባቢ ካረዳት በስተቀር አላቅም፣ የእውነት አላቅም። ብቻ ወይኔ አንዳንዴ ፈተና ሲደራረብባቸው ከባድ ነውና ፈጣሪ ምንጊዜም ከተበዳይ ጎን ነው የሚቆመውና ጽናት እንግዲህ ታሸንፋለች ብዬ አስባለሁ። ስቃያው ቢበዛም የእውነት ስቃያው በጣም ነው የሚያሳዝነው ልጅቱ ማለት ነውና እቺ ትዝታ ጥቅመኛ ሴት ናት። ገብታችኋል? ጥቅመኛ ናት። በቃ ማንም ስለምንም ግድ አይሰጣትም። ጥቅመኛ ገንዘብ ብቻ ነው ለሷ እንትን የሚላት ማለት ነውና አሁን እንግዲህ ባቢም አልፈርምም ብሏል። ምን እንደምትሆን አላውቅም። እንግዲህ ፈርም አትፈርም ሲባባሉ እንግዲህ ፍቅሬ ደውሎ ፖሊሶቹ ጽናት ምናምን አላት። ኧረ እንደዛማ አይሆንም፣ ፖሊሶቹ እንዳይመጡ መላ ፍጠር ምናምን አለ። እኔ ይመስለኛል ሊያስይዛት ይመስለኛል እንደዛ ያለው። ለምን ነው ይመስላችኋል? ማለት ለምን እንደዛ አለ? እሷ እንደገደለች አውቆ ይሆን? እኔ ፖሊስ ሊያስይዛት ይሆን? ብቻ ምን እንዳሰበ ባላውቅም የእህቱን ሬሳ አስተኝቶ እንግዲህ ስልክ ደወለላት ማለት ነው። ከዛ እህቱ ጎን ቁጭ ብሎ እጇን እንትን እያለቀሰ ነበር። አሳዘነኝ። እውነት ነው የምላችሁና እንደፈራው ማለት በቃ ትዝታ ትገልሻለች። አንቺ እንትና ጋር ባልሽ ጋር መሄድሽን ካወቀች በህይወት ማኖርሽን ካወቀች ትገልሻለች። ያሁን እውነት ነው የምትገልሽ እያለ እንግዲህ የፈለገ ነገር ይምጣ ግን ሄጄ ማየት አለብኝ እንዳለች ወይዘሮ ትዝታ እንግዲህ ቀድማ ፍቅሬ ሲገባ ጠብቃ የት እንደሚገባ ምን እንደሚሰራ አጠንታ እሱ በሌለበት እንግዲህ ገብታ ጭጭ አደረገቻት ማለት ነው። የእውነት ውይ በጣም እኔ ግን ድራማ መሆኑን እያወቅኩ የምሬን የምላቸው መናደድ ያስተምራል። ግን የእውነት እንደዚህ አይነት እንጀራ እናት መጥፎዎች ሞልተዋል። ከእናትም ደግሞ የማትተናነስ አለች። የእውነት መቼም በእንጀራ እናት ያደጋችሁ ታውቃላችሁ። እኔ እንኳን አላውቅም፣ ግን እንጀራ እናት ያደጋችሁ ብዙዎቹም ጥሩ አሉ ማለት ነው። እናትን የምትተካ
በዛው ልክ ደግሞ እናንተን ለማጥፋት የሚተጉ አሉና ከእንደዚህ አይነት ፈጣሪ ይጠብቃችሁ፣ ከእንደዚህ አይነት ጥቅመኛ ሰውና እቻው ሲጀመር እዛ ቤት የገባችው ለጥቅም ነው እንጂ ምንንም ማንንም አፍቅራም አይደለም። እቺ ትዝታ ማለት ነው። ምክንያቱም አለሳልሳ ገባችና ከዛ ንብረቱን አስፈረመች፣ በስሟ አደረገች። ሲጀመር ለምን ሲባል ነው በስሟ የሚደረግላት ንብረት? ቀልድ ነው እንዴ?